ሰላም ያለው ሰው እግዚአብሔር አለ። ያለ ሰላም ምንም ማድረግ አይቻልም። ሰው በዓለም ላይ 3 ጦርነቶች አሉ። ሀገር ከሀገር ጋር የሚያደርገው ጦርነት አለ። ህዝብ ከህዝብ ጋር የሚያደርገው ጦርነት አለ። ቀጥሎ ደግሞ ሰው ከራሱ ጋር የሚያደርገው ጦርነት አለ። ሰው ከራሱ ጋር በጣም ክፉ ጦርነት ሰው ከራሱ ጋር የሚያደርገው ነው። ቅዱስ ዮሐንስ አፈወርቅ ነው ተሰሎንቄን ሲተረጉም ይሄን የሚናገረው። ሰው ከራሱ ጋር የሚያደርገው ጦርነት ማለቂያ የሌለው ነው። ከራሱ ጋር የተጣላ ሰው ሰውንም ሰላም ይነሳል፣ እረፍት የለውም። ራሱ ስታዩት አይኑ እረፍት የለውም፣ ጆሮው እረፍት የለውም፣ እጁ እረፍት የለውም፣ እግሩ እረፍት የለውም። ይቁነጠነጣል። አሁን አሳያችሁ ነበር። ተቀምጦ ራሱ እግሩን እንዲህ ሲያረግ ጣቱን እንደዚህ እንደ ባለዛር ጠሽ ጠሽ ሲያረግ መከራውን ነው የሚያየው። ሁከት ውስጥ ያለ ሰው ማለት ነው። ምክንያቱም እስመ እምተረፈ ልብ ይነብብ አፍ ነው። አፍ የሚናገር